ለምንድን ነው የፈለጉኝ? እኔ እንጃ ጋሼ ራሳቸው ቢነግሩ አይሻልም? አንተ እንዴት አሉ ደፋር ናቸው። እኔ ባሻኔ ማንም በጠራኝ ቁጥር ተነስቼ በድግ ብዬ የምሄድ አሁን የመጣበት ትናገራለህ አትናገርም? ኧረ እናገራለሁ። በላይ እኮ የልጃችንን ደም አፈሰሰ ደበደበው ብለው እኮ ስሞታ ለማሰማት እኮ ነው የመጡት። ወንድ ነው ሴት? ኧረ ጋሼ ወንድ ነው እንጂ በላይ መቼም ሴት ላይ እጁን እንደማያነሳ ሙሉ ሀገር ያውቀዋል። እንዴት ያሉ ማፈሪያዎች ናቸው አንተ። እኔ ተደበደብኩ ብሎ ልጄ ስሞታ ሊነግረኝ የሚመጣ በሽመል ነበር አንቆራጥ የምለቀው። ታያታለሽ የተነሳው እንደው እዚች ሴት ዕጣ እንዳይደርሳችሁ አንቆራጥ ነው የምለቃችሁ። እንደ ልጃችሁ በላችሁ። አተርም ማፈሪያ እንደው ከልጃቸው ማሳበቅ የእነሱ ማቃጠር። ወንዱ ልጅ ለወንዱ ልጅ ስሞታ ሊነግር ይመጣል። ይሄን ቡና እንደው ማለዳ እየመጣች ባታፈሊ ኖሮ የቡና ሱስ የገለኝ ነበር። አጉል ልማድ ላይ ዘልቅ ጸሎት ብለህ ሰክተህ ነው አጉል ልማድ የምትል? ኧረ ቡና ሱሴን ነው እንጂ እምዬም ከማረፏ በፊት ማልዳ ነበር እዚሁ ደጅ ላይ ቡና የምታፈላ። እታትዬም ይሄን ተረት አይደል በጧት ቡና እንዳፈላል የምትልህ? ልክ ብለሻል። እናቴ ለእናትሽ የልብ ወዳጇ ነች። በማረፊያዋ ሰዓት ልጆቼን አደራ ብትለሷ ነበር። እኔ ከነ ልጇ አስቸገርኳት እንጂ አሁንማ ያው ምስጋናዬም ሊመጣልኝ ነው። እሰይ ከብቸኝነት ልትገላገል ነው። ብቸኝነቱ ሰው ማስቸገሩ መረረኝ እንጂማ ምስጋናዬ ይዛው ቢማር ጥሩ ነበር። በቃ እኔ ልሂድ። ፀሐይ ሳይበረታ ወንዝ ወርዳለሁ። ባገልግል ምግብ አምጥቼልሃለሁ። እሺ ሂጂማ፣ ፀሐይቷም አትበርታብሽ። በቃ አንተም ፀሐይ ሳይበረታብህ ወደ ውስጥ ግባ። እሺ ተዋቡ፣ እስኪ ምርኩዜን እዛ አልጋው ጋር ይልኝ። ቆይ እኔ የምለው ብርሃን መሬቱን ወይ አልሸጠው ወይ አላኮናተረው። አምና ጦሙን አከረመው፣ ዘንድሮም ሊደግመው ነው እንዴ? እኔ ምን አውቄለት። እንደው እንደምታየው የዘንድሮ ወቅት ሊያልፍ ነው። አቤል ግዛ ቢለው አሻፈረኝ አለ። አርሰው ውር ነው አኮናትረው ደግሞ ሰው አያምን። እንደው ምን እንደሚሻለው። ቆይ እሱ እስከመች ነው እነቷ አበች ላይ ጥገኛ ሆኖ የሚኖረው? እኔ ምን አውቄለት። ይሄ ተውሳክ እሷንም እዛ ቤት አትመላለሽ ብላት አሻፈረኝ ብላለች። ብትቆጠብ ጥሩ ነው። ለአንተ እንደታጨች ሀገር ያውቋል። ለስምም ጥሩ አይደል። እኔ የምለው ግን ምን አቅምሷት ይሆን? እኔ ያሰብከውን አይደል ልል የፈለኩት። ምን ያልባት መተት አቅምሷት ከሆነ ብዬ ነው። እንደሱ ብታሰብ ይሻላል። ለነገሩ እሱ እውር ነው። ምን ቦታውን ሲያውቋል ብለህ ነው? ምን አባን ያልኩ አንተ? አወየዋ ያወየዋ አወየዋ እንዴት አረፈድሽ? ደግ ነኝ። እዛው ውር ቤት እግርሽን ቆጥቢ ብለሽ አልሰማ ብለሻል አይደል? እታትዬ እየላኸችኝ እኮ ነው። በዚያ ላይ ደግሞ የሚረዳው ሰው የለውም። አንቺ ወንድ ቤት እየተመላለሽ ክብርሽንም እኔንም ባታዋርጂ መልካም ነው። አንተ ደግሞ ምን ተነካ? ላገባሽ ባልሽ ነው መሰለኝ የታጨሽልኝ። ነጋ ጠባ ወንድ ቤት እየተመላለሽ ምን አለ ክብርሽን ባትጥይ። ከብርሃን ጋር ሌላ ግንኙነት ይኖራታል ብለህ አስበህ ነው? እኔ እስከማውቀው እግዚአብሔር አይን ብቻ እንደነሳው ነው። አረ
በስመ አብ በል። ምኑን ነው የምታስብ? ደግሞ ወንድሙ ሊመጣ ነው። እሱ ካለ ብቻውን ነው። ወንድም ያው ተናግሬያለሁ። እግርሽን ቆጥቢ፣ አለበለዚያ ማደርገውን እኔ ነኝ የማውቀው። ምን ልታረግ? አንቺ ከመጀመሩ ነው እንዲያደርጋለሁ ብዬ ስናገር የምታውቂኝ? በላይ እኮ ነኝ። ማድረግ የፈለኩትን ፊት ለፊት ነው ማሳይሽ። እና ወንድሙ ሳይመጣ ጉዳያችንን እናፋትን ነው የምትለው? በሚገባ ኋላ እቅዳችን ሁሉ እንዳይበለሻሽ። ወይኔ ባሻ ስንቱን እንዳላሸናሁና እንዳላኖርኩ አንድ አይነ ስውር እንዲያስቸግረኝ። አበይ አንተ እሺ በለኝ እንጂ እኔ ሁሉንም አበጃጀዋለሁ። አይሆንም፣ ሁሉ በእርጋታ ነው የሚሆነው። በእርጋታ በዘዴ በብልሃት ነው። ማን ያውቃል ደግሞ ወንድምየው መምጣትም እኮ ሁለት እድል ይበልን ይመጣ ይሆናል። አንድም ጥሩ አንድም መጥፎ። እንዴት? የወንድምየው መምጣት አንድ አማካሪ ሊያመጣለትና በእንቢታው እንዲጸና ሊያደርገው ይችላል። እሱ መጥፎ። መልካሙስ? መልካሙ ደግሞ ያው ወይ ወንድምን ወይ መሬቱን ምረጥ እንለዋለን። ጥሩ እድል ነው በለኛ። ወይ ካልሆነ መንገድ ጠብቄ እግሩን ሰባብሬ ላምጣልህ እንዴ? ማን አለ? አንተ ልጅ ረጋ በል፣ እርጋታ አይኖር ብያለሁ። ሁሉ በዘዴ ነው፣ በመላ ነው። አበይ ደግሞ ማን ነው? ምንድን ነው? እነማን ናችሁ? እኔም ብለህ የወንድ ልጅ ጠረን አሽትተህ መለየት አትችልም ማለት ነው? ምን አለበት እንደው አይንህ በርቶ አይኔን አይተህ ብትርበተበት። መሬቱን እኮ እንደማልሸጥ ነገርኳችሁ። አትልፉ። የያዝከውን አሽንት ጉሮሮ ውስጥ ነው የምሰነቅርልህ። በክብር አውራል። ክብር እኮ ተጠይቆ አይሰጥም። መታፈር በከንፈር ሲባል አልሰማህም? ስማ፣ እኛ አሁን የመጣ ነው መሬቱን ሽጥልን አላልንም፣ አከራየን ነው ያልነው። ለምን እንዳንተ የተረገመ መሬት ይመስል ጦሙ ታሳድረዋለህ? ቆይ አሁን እንደው ብሰጣችሁ ይሄ በበደልና በክፋት የፈረጠመ እጃችሁ ዘርዘርቶ ፍሬ ያፈራል ብላችሁ ነው? ምን? ስማ፣ ከአሁን በኋላ ምን ለማመጥ እንዳይመስል እምቢ ካልክ የወንድምህን ሬስታን ማስታቀፍ። ውዳቂ
ምን ነው ናፍቆት አላስችል ብሎ ነው? ሲደርስ ይመጣ የለ? አይ የት እንደደረሰ እኮ ልጠይቀው ብዬ ነው። ሃሎ ሄሎ፣ ምስጋናዬ የት ደረስክ? ደርሻለሁ፣ እየገባው ነው። ያው ግራ ቀኝን ታዲያ አየት እያደረክ እማቀው ቀያይል እንዴ? ምን እንደው ደመኛ እንዳለው ሰው ያገላምጠኛል። አይ ምስጋናዬ፣ ጊዜው እኮ ተቀይሯል። እንደው ሞገለኛ በሬ እንዳያወጋ ብዬ ነው። እሺ እንዲያልክ እሺ በል ቶሎና፣ ታዲያ ቶሎና። የት ደረስኩ አለ? እየመጣው ነው፣ ደርሻለሁ አለ። ተዋቡ። አቤት። እዚህ እዛ ትልቁ አገልግል ውስጥ ትንሽዬ ሙድ ያለች አምጫት እስቲ። እሺ። እንዲያው ፈጣሪ አንድ ወንድሜን አደራ እንዲያው ክፉ ዓይን ውስጥ እንዳከትብኝ። እኔ የምልሽ ተዋቡ። አቤት። ያጮኛሽ አሁንም እዚህ መመላለስሽን አልወደደውም አይደል? ኧረ እንደውም ብሶበታል። ለነገሩ ምን ያርግ፣ እንዳይነጥቁት እኮ ፈርቶ ነው። እኔ እንደው ፈቀድኩም አልፈቀድኩም ቤተሰብ ተስማምቶ ታይቻለሁ። ከእንግዲህ ማን ይቀማዋል? አይ ተዋቡ፣ የእሱ ልብ ቢያርፍ መቼ ሰው አፍ ያርፋል ብለሽ ነው? ይኸውልሽ አሁን ምን ታደርጊያለሽ መሰለሽ? ምን ላርግ? ከማንም በላይ እንደምትወጁና እንደምታስቢለት አሳየው። ምን አርጌ? ይሄ እናቴ ለአባቴ የሰጠችው ስጦታ ነው። ይሄን ስጪው፣ እርግጠኛ እኔን ደስ ይለዋል። በዛውም ደግሞ እምነቱን ታጠነክሪያለሽ። ሴት እኮ ነኝ፣ ያለው ጉኔ ልሰጠው፣ በዚያ ላይ የአባትን ስጦታ። ኧረ ነውር ነው። እሱን ማሸነፍ የምችው ባህል እምነት የሚለውን ነገር ስተሽ ደስተኛ ልታርጊው ስትጥሪ ነው። ደግሞ ለአንቺና ለወደፊት ትዳርሽ መሳካት ከዚህስ በላይ ባደር በእጀ ካልክ ከየት ነው የምትመጣው? ማታ ሲጠዘጥዘኝ ወጌሻ ቤት ደርሼ መጣሁ። አልፍስፍስ እቺን ተመታው ብለህ ነው እጅን በፎጣ ጠቅልለህ የምትመጣው? አዳሬን አላየህ አንተ? ይልቅ አሁን ስመጣ የብርሃንን ወንድም እረኞቹ ሻንጣውን ተሸክመው እንደ ንጉሥ አጅበውት እየመጡ ነው። ሬሳም ታጅቦ ነው የሚሸኘው። አይ ልክ ብለሃል። እንዴት ነው አምሮበታል? ምን ጥያቄ ያለው? እንደው ከተሜ መስሎ የለ እንዴ? አሁን የመንደሩን ግቡሎች ጉድ ማየት ነው ማለት። ከከተሜ ተምሮ አምሮበት መጣ መባሉን ሲሰሙ እሱን ለማየት እንደጅ በያጥሩ ሲሽለኮለኩ መዋላቸው ነው። ታበች እንኳን ቤተኛ ስለሆነች ቀድማ መቅረት አለባት ከዛ ቤት። ንገራት፣ እኔም ቢሆን አስጠነቅቃታለሁ። ያው አንውሽልሽል አንዴ ቀረጅን እንዳልቀነጥስልህ። እሺ አሁን ልሂድ።